ሁላችሁንም አብራችሁኝ ከጎኔ ሆናችሁ አይዞሽ ያላችሁኝ ትልልቅ ፔጅ ባለቤቶች ድምጽ ሆናችሁኝ ሁላችሁንም በጣም አመሰግናለሁ። አሁን የመጣሁት እኔ ፖለቲከኛ አይደለሁም ወይ ደግሞ በብሔር እና በዘር ቁማር የምጫወት እንትን አይደለሁም። እዚህ ሀገር ላይ ስኖርም ከማንም ጋር ንክኪ የለኝም። ከሁሉም ሰው ጋር በስቶኝ የምኖር ሰው ነኝና ብዙዎቻችሁ ከብሔርን ለማነካካት ነው እንደዚህ አይነት ነገር እንትን ስላለው ምናልባት እዛ ጋር የገለጽኩበት መንገድ እንትን ስላልሆነ ይቅርታ ለመጠየቅ ነው የመጣሁት። ሁለት ደግሞ ብዙ ምርጥ ኢትዮጵያውያን እህት ወንድሞች እንዳሉኝ አማራ ኦሮሞ ሳትሉ አይዞሽ ብላችሁ ጥቃቴ ህመሜ ተሰምቷችሁ ከጎኔ ቆማችሁ እንትን ያላችሁኝ ልጆች አመሰግናለሁ። ልጁ እንደ አንድ ጥቃት ፈጻሚ እንጂ እንደ አንድ ወንጀለኛ እንጂ እዚህ ጋር ይዤው የመጣሁት እንደ ኦሮሞ ማህበረሰብ አይደለም። ኦሮሞን አይወክልም። እሱ የራሱ የሆነ የተሰማው ስሜት ይኖራል። እኔን ግን ጾታዊ ትንኮሳ ከማድረግም በላይ ጠየቀ፣ አልተስማማውም። ነገሮች እንትን አሉ። በሰላም መፍታት የሚቻሉ ነገሮችን እየደበደቡኝ እንደዛ ጥቃት ሲፈጽሙብኝ የተናገሩኝ ነገሮች ውስጤ ላይ ስለቀሩ ነው። የማንነትም ጥያቄ አስነስተዋል። በማንነቴም ነው ጭምር ነው፣ በሴትነቴም በማንነቴም ነው እዛ ጋር እንትን ያልኩት። ያን ነገር ግልጽ ማድረግ ስለፈለኩኝ ነው ለምን የሚለው ጥያቄ ስለመጣ እንጂ ብሔርን ከብሔር የማነካካት እንትን ኖሮኝ አይደለም። በዚህ ያስከፋዋችሁና ብሔርን እንትን ልል የመሰላችሁ ይቅርታ ጠይቃለሁ። አሁንም ግን ፍትህ እፈልጋለሁ። ኦልሬዲ ወደ ሶሻል ሚዲያ ውስጥ መጣ አንድ ጊዜ ሞቻለሁ፣ ሁለት ጊዜ አልሞትም ብዬ ነው የመጣሁት። አሁንም ወደፊት እቀጥላለሁ። በህግ ይዘዋለሁ ኬዙን። በህግ ከመያዜም በላይ ሶሻል ሚዲያ ላይ የወጣሁት እርግጠኛ ነኝ ብዙ ልጆች በየቤቱ አሉ እንደዚህ አይነት ጉዳት እየደረሰባቸው ብዙ እንትን እያሉ ቤት ውስጥ አፍነው ብንወጣስ የሚመጣውን ኔጌቲቭ ኮሜንት እንዴት እንቋቋመዋለን ብሎ የሰውን አፍራቻ በየቤቱ እንትን ያሉ ልጆች አሉ። እኔ ደግሞ ወደፊት መሄድ ፈልጋለሁ። አንድ ጊዜ ገድለውኛል፣ ሁለተኛ አልሞትም። ከሞትኩም ሀቄ ወጥቶልኝ ነው መሞት የምፈልገው። እንደማይለቁኝ አሁንም ነገሮች እንትን እንደሚሉ አውቀዋለሁ። ፍትህ እስካላገኘሁ ድረስ የስጋት ህይወት ነው እንትን እያልኩ ያለሁት። ስለዚህ በተቻላችሁ መጠን ሼር ኮፒ ሊንክ እያደረጋችሁ ፍትህ እንዳገኝ አግዙኝ። ልጁ መያዝ አለበት። በህግ መሄድ ባለብኝ ኤምባሲ መሄድ ያሉ ነገሮችን እንትን እያልኩኝ ነው። ከዛ በተጨማሪም ግን የእናንተ እርዳታ አሁንም ያስፈልገኛል። ከዛ በተረፈ በሌላ መንገድ የተረዳችሁኝ ሰዎች ይቅርታ። አሁንም ሁላችሁንም አመሰግናለሁ። ድምጽ ሁኑኝ። መጨረሻ አንስቶ እሷንም እንደዚህ አጋጫት ነው። እሷም ራሱ የበለዘ እንትን አላት ግሯዚ ምናምን ላይ እሷንም መጥቷታል። ስለታወጡት እሷንም እንትን አላት። እኔም ላይ ስለታወጡ ምናምን በጣም ነው የመቱኝ። ማህፀኔን በጣም ቀጥቅጠውኛል። ቆመው እንደዚህ ሲቀጠቅጠኝ ነበረ። አንደኛው ደግሞ እዚህ ቁጭ ብሎ እንደዚህ በፎክስ በጣም በተደጋጋሚ እንትን ሲለኝ ፀጉሬ ቁጥጥር ነበር የተሰራው። ሁለቱን ነው የነቀሉት። ራሱ ነው አንደኛው ልጅ ነው የነቀለው፣ ያኛው አልነቀለም። ፀጉሬን አንዱ ነው የነቀለው። በቃ እግሬን በጣም እየመቱኝ ነበረ። ስበረው እግሯን ስበራት በቃ ምናምን እያለ እንትን ሲለው ነበረ። በምን ሲመቱኝ እንደነበር አላስታውስም። የሆነ ደቂቃ ፌንት ሰርቼ ነበረ። ሰንቃም የሚመቱኝ ምት አይሰማኝም። በቃ ደነዘዘ ሰውነቴ ከሆነ እንትን በኋላ ጥርሴ ተሸርፎ ሲወድቅ እያየሁት ነው ፊት ለፊቴ። ይሄ ከወደ ውስጥ በኩል ባዶ ነው፣ እንደዚህ ተሸርፎ ወደቀ። ከዛ ይሄ ጥርሴ ተነቃንቋል ምናምን ነገር በጣም አብጧል ፊቴ። ይሄ ከታች ሀብጦ ከላይ ሀብጦ አይኔ ገጥሞ ነበረ። በጣም ነበረ እንትን የሚለው የነበረው ሁኔታ እና አንድ ታማራ እንዴት ነው እኔ ደምቷል። ስንደባደብ ይመስለኛል አንደኛው ልጅ ደምቷል። ያባገዳ ልጅ ደም አፍስሳ እንዴት ነው እንትን ምናት የሆነ ቅደዳት ምናምን ነገር ብሎ ቢላውን አምጥቶ እንደዚህ እንትን ሲለኝ ሲያስጠጋው ሶስተኛው ልጅ አብሯቸው የነበረው ሶስተኛው ልጅ እኩል እንደነሱ በጣም እንትን አላለኝም። እጄን ይዞ ሲያስመታኝ ነበረ። ሶስተኛ ግን ጩቤ እንትን ሲልብኝ ሶስተኛው ልጅ እሱ ነው የገላገለው ያስነሳልኝ እንጂ ያኛው ኦሬዲ በቃ ገሎኛል ማለት ይቻላል። ከዛ ሲጨርሱ በቃ ጥግብ ሲሉ ነው የበቀል ምት ነው ግደ በቃ ሲመቱኝ የነበረው ምት ይዘገንናል። ወጥተው ሊሄዱ ሲሉ ተመልሶ ይዘናት ካልሄድን አለ። ይዘናት እንሂድና እንጨርሳት አይነት ነገር ነው። በጣም እንትን እያለ ነበረ። ከዛ ይሄኛው አንደኛው ተነስቶ በቃ ከዚህ በላይ ምን እናደርጋታለን ምናምን ነገር አለው። እኔ በዛ ሰዓት ብዥ ብሎ ነው የሚታየኝ። በቃ የመጨረሻ ልጄ ጋር አስደውለኝ ነው ያልኩት። ልጄ ጋር ልደውልና ልጄን ልየው ድምፁን ልስማና ከዛ በኋላ ግደለኝ ነው ያልኩት። ከዛ
በቃ ተዋት ከዚህ በኋላ ምንም እንትን የለውም ማለት እችኛዋም ልጅ ከወሰዳችሁ እኔን ውሰዱ እሷን ተዋት ምናምን ነገር ስትል እሷ እንደዚህ ከፍትሯት ተነስተው ወጥተው ሄዱ። ሲሄዱ ስልካችንን አንስተው ነበር የሄዱት። መደወልም መደዋወልም ፖሊስም ጋር ምንም አይነት እንትን ማድረግ አልቻልንም። እኔም እንደለቃውኝ በቃ ወደ ህግም ወደ ምንም አይነት እንትን አቅም አልነበረኝም። እግሬን እንደመቱኝ በቃ እንትን መንቀሳቀስ አለመቻሌን ያወቅኩት በኋላ ነው። እንደዚህ ስነሳ አልታዘዘኝ አለ እግሬ። በጣም ተቀጥቅጦ በጣም እንትን ብሎ ነበረ። የሆነ ያለው ምልክቱ በሆነ ነገር እንደተመታ ነው። ጫማቸው ኦልሬዲ የብረት ከስክስ ጫማ ነው የለበሱት። በዛ ነው እዚህ ጋር ሲመቱኝ የነበረው እንትን አንደኛው ልጅ ጫማ በጣም ነበረ እንትን የሚለው ማህፀኔ ስቲል ያመኛል። እንደዚህ ሳስል ምናምን ወገን ነገሮች ሽት ቤት ሲሄድ ምናምን በጣም ኩላሊቲ አካባቢ ላይ በጣም ይሰማኛል ወደ ታች እንደዚህ። ከዛ ተነስቼ ወደ ቤት ነው ቀጥታ ወሰዱኝ አልኩት። እዛ ጋር የነበሩትም ልጆች ህገወጥ ናቸው። ነገሮች እንትን ማለት አልፈለኩም። ወደ ቤት